የጌዴኦ ዞን ከፍተኛ ፍርድ ቤት በተከሳሽ አቶ ጸጋዬ ታደሰ ላይ ጥብቅ የሆነውን የሞት ቅጣት ውሳኔ በዛሬው ዕለት ማጽደቁ ታወቀ። ሙሽራውን የገደለው ግንቦት 26 2018 ዓ.ም። የፍርድ ሂደቱ ዝርዝር ሁኔታ ፍርድ ቤቱ ግንቦት 17 2018 ዓ.ም. በዋለው ችሎት በተከሳሹ ላይ መነሻ ቅጣት በሞት እንዲቀጣ ወስኖ የነበረ ሲሆን የተከሳሽን የቅጣት ማቅለያ እና የዐቃቤ ሕግን የቅጣት ማክበጃ ለመስማት ለዛሬ ግንቦት 26 2018 ዓ.ም. ቀጠሮ መያዙ ይታወሳል። በዛሬው ዕለት የወንጀል ችሎቱ ተከሳሽ ካቀረባቸው የቅጣት ማቅለያዎች መካከል ሁለቱን የተቀበለ ሲሆን በተመሳሳይ መልኩ ከሳሽ የጌዴኦ ዞን ዐቃቤ ሕግ ካቀረባቸው ልዩ የቅጣት ማክበጃዎች ውስጥ ሁለቱን ፍርድ ቤቱ ተቀብሎታል። ፍርድ ቤቱ ከተከሳሽ የቀረበውን የቅጣት ማቅለያ እና ከዐቃቤ ሕግ የቀረበውን ልዩ የቅጣት ማክበጃ ሚዛን እኩል ተመሳሳይ ሆኖ አግኝቶታል። በዚህ ምክንያት ፍርድ ቤቱ ቀደም ሲል የያዘውን መነሻ ቅጣት በማጽናት በአቶ ጸጋዬ ታደሰ ላይ የሞት ውሳኔውን በይፋ አጽድቋል። የጌዴኦ ዞን ከፍተኛ ፍርድ ቤት የተወሰነውን የሞት ቅጣት ውሳኔ ተከታትሎ እንዲያስፈጽም ለዲላ ከተማ ማረሚያ ተቋም ትዕዛዝ መስጠቱን ከስፍራው የጌዴኦ ዞን ፖሊስ መምሪያ ሕዝብ ግንኙነት የላከው መረጃ ያመለክታል። የጌዴኦ ዞን ከፍተኛ ፍርድ ቤት